በጣም በዚህ ሳምንት የሚለቀቅ አናውንስመንት ሀገር ሙሉ በቃ እውነት የሚያሳብር ነው። በቃ የሚነቀንቅ በቃ ደስታ በደስታ የሚያረጋችሁ በተለይ ወጣቶች እዚህ ያላችሁ ሶሻል ሚዲያ ጀምራችሁ ህይወታችሁ መቀየር ለምትፈልጉ ሰዎች ተአምረኛ ነገር ነው ይዘን እየመጣን ያለ ነው። ማርያም ነግሬያቸዋለሁ። እኔ የዚህ አመት ትልቁ ስኬቴ እንደውም እቺ ትሆናለች። በዚህ ሳምንት ውስጥ የምለቃት አንድ ቪዲዮ ትነራለች። እሷ ቪዲዮ ጠብቋት። በጣም በቃ እኔ ከልደቴ በላይ እንደውም ማከብራት እሷን ቀን ነው። አምና ላይንግ ቱ ዩ ለምን ይዣችሁ ከፍ እንደምል ስለማቀው ጸሎቴ እውን እየሆነልኝ እንደሆነ ስላረጋገጥኩኝ ማለት ነው። በቃ ዳስ ጭንቀት የለ ምን የለ ገንዘብህን ትሰራለህ፣ የምትፈልገውን ነገር ታደርጋለህ፣ ሰው ትረዳለህ፣ ሰው ታግዛለህ፣ ሰው ታፈቅራለህ፣ ፍቅር ይዘሃል። በቃ ጀስት ኢንጆይ ታደርጋለህ፣ ሴሌብሬት ታደርጋለህ። በቃ መንፈሳዊነትህ ይጠነክራል፣ ትዘምራለህ፣ እውነት ቤተክርስቲያን ትሄዳለህ፣ መስጊድ ትሄዳለህ። በቃ ህይወትህን ታቃናለህ። በቃ እንደ አንድ ሰው ማለት ነው። ራስህን ትመል This is what I want for Ethiopian people. This is literally what I want. እና ዋናው ልደቴ ነገ ነው ጋይስ፣ ዛሬ ምሽት ነው። እነ ሚኮ ደግሞ እስኪ ገብቼ ቼክ ላድርጋቸው። አሁን እያከበሩ እንዳይሆኑ ተመልሰው ማለት ነው፣ እንዳያመልጠኝ እየጠበቁኝ እንዳይሆኑ ሄጄ ልግባና ቼክ ላድርጋ